በተወዳጁ እግር ኳስ ጥር ተጫዋቾች የዝውውር መስኮት ትናንትና ተዘግቷል። በተለይ በእንግሊዝ በመጨረሻ ቀን የተፈጸሙ ዝውውሮች ብዙዎችን ትኩረት የሳቡ ነበሩ። ነገር ግን ከወትሮ በተለየ መልኩ ጥቂት የሚባሉ ተጫዋቾች ወይም ክለቦች ብቻ ናቸው በዚህ የጥር የዝውውር መስኮት የተሳተፉት። ከእንግሊዝ ፕሪሚየር ሊግ ስንጀምር ቀዮቹ የወደፊቱን የመሀል ተከላካይ ቨርጂል ቫን ዳይክን የረዥም ጊዜ ተተኪ አግኝቷል። ሊቨርፑሎች 55 ሚሊዮን ፓውንድ ወጪ በማድረግ የ20 ዓመቱን ፈረንሳያዊ የመሀል ተከላካይ ጀርሚ ጃኬን ከፈረንሳዩ ሬንስ ክለብ አስፈርመዋል። ወጣቱን ተከላካይ ቀዮቹን ከወራት በኋላ የሚቀላቀል ነው የሚሆነው። ከሐምሌ 1 2016 አንስቶ ወደ አንፊልድ የሚያመራ ነው የሚሆነው። ይህንን የውድድር ዓመት ተጫዋቹ በዛው በሬንስ ያጠናቀቃል። እንደምናስታውሰው በ2023 ማንቸስተር ሲቲ ከሬንስ ጀርሚ ዶኩን ሪከርድ በሆነ የዝውውር ሂሳብ 55.4 ሚሊዮን ፓውንድ በማውጣት ማዛወሩ ይታወሳል። አሁን ጀርሚ ጃኬ የጀርሚ ዶኩን የዝውውር ሂሳብ በመስበር ነው ከፍተኛ የዝውውር ሂሳብ የተባለውን 60 ሚሊዮን ፓውንድ በሚደርስ ዝውውር ነው እንግዲህ ሊቨርፑል ይህንን የመሀል ተከላካይ ያገኘው። ስለዚህ ሬንስ በታሪኩ ከፍተኛው ሽያጭ ሆኖም እንደዚሁ ተመዝግቧል። 55 ሚሊዮን ፓውንድ በቀጥታ የሚከፈል ነው። ደግሞ የተጫዋቹ ብቃት እየታየ ለወደፊቱ የሚጨመር ወደ 5 ሚሊዮን ፓውንድ የዝውውር ሂሳብ እንደሚታከልበትም ተገልጿል። በፕሪሚየር ሊጉ ላለመውረድ እየታገለ የሚገኘው ወልቨርሃምፕተን ወንደረርስ አጥቂውን ጆርኬ ስትራንድ ላርሰንን በ48 ሚሊዮን ፓውንድ ሂሳብ ለክሪስታል ፓላስ አሳልፎ እንደሰጠ የሚታወስ ነው። ሆኖም ግን በሱ ምትክ እንግሊዛዊውን አጥቂ አዳም አርምስትሮንግን ከሳውዝሃምፕተን አስፈርመዋል። 7 ሚሊዮን ፓውንድ የዝውውር ሂሳብ ብቻ ነው የወጣበት። የተጫዋች ወልቨርሃምፕተን ወንደረርስ በ48 ሽጦ በ7 ሚሊዮን ፓውንድ ደግሞ በተተኪ እንደዚሁ አግኝቷል። ነገር ግን የላርሰንን ያህል ጥራት ያለው የአጥቂ መስመር ተጫዋች እንዳልሆነ የሚታወቅ ነው አዳም አርምስትሮንግ። ለማንኛውም ላለመውረድ እየታገሉ የሚገኙት ወልቨርሃምፕተን ወንደረርሶች ይህንን ተጫዋች የግላቸው አድርጓል። በተጨማሪም ተኩላዎቹ ሌላኛውን እንግሊዛዊ አማካይ አንጀል ጎሜዝን ከፈረንሳዊ ክለብ ማርሴ ማዘዋወራቸውን ይፋ አድርገዋል። የሰሜን ለንደኑ ክለብ ቶተናም ሆስፐር በፕሪሚየር ሊጉ እየተቸገረ ነው የሚገኘው በዘንድሮ የውድድር ዓመት። ከስኮትላንዱ ክለብ ሃርትስ ጄምስ ዊልሰንን በውሰት አግኝቷል። ኤቨርተንም ወጣቱን አጥቂ ትሪኬ ጆርጅን እንደዚሁ ከቼልሲ እስከ ውድድር ዓመቱ መጨረሻ በውሰት አግኝቷል። የመግዛት ግዴታ በሌለው የውሰት ውል ነው ተጫዋቹን የግላቸው ያደረጉት። የማይክል አርቴታው የእንግሊዝ ፕሪሚየር ሊጉ መሪ ክለብ አርሰናል ወጣቱን ስኮትላንዳዊ አጥቂ ኤቫን ሙኔን ከሃርትስ ክለብ ከስኮትላንዱ ክለብ የግዢ አማራጭ ባለው የውሰት ውል ማስፈረማቸውን እንደዚሁ ይፋ አድርጓል። ያው የወደፊቱን በማሰብ ትልቅ የአጥቂ መስመር ተጫዋች እንደሆነ ተስፋ የተጣለበትን የአጥቂ መስመር ተጫዋች ነው ያስፈረሙት። የምዕራብ ለንደኑ ቼልሲ በተለይ ከሮማን አብራሞቪች መልቀቅ በኋላ ክለቡን በባለቤትነት የተረከቡት አሜሪካውያን ባለሽርካዎች ከመጡ በኋላ በሁሉም የዝውውር መስኮቶች ያልተጠና በሚመስል ሁኔታ የዝውውር ሂደትን ሲያከናውኑ ቆይተዋል። ዘንድሮ ግን አንድም ተጫዋች ሳያስፈርሙ የዝውውር መስኮቱ ትናንትና ተጠናቋል። ቼልሲዎች በተቃራኒው አክሴል ዲሳሲ ለዌስትሃም አሳልፎ ሰጥቷል። ዳትሮ ፎፋናንን እንደዚሁም አሮን አንሴልሚኖን ለፈረንሳዊ ክለብ ስትራስቡርግ እህት ክለብ እንደሆነ ይታወቃል ለስትራስቡርግ በውሰት ለቋቸዋል። ወጣቱ ኮት ዲቮራዊው የፊት መስመር ተጫዋች ሳይመን አዲንግራ በሰንደርላንድ ቤት ያልተሳካ የውድድር ዓመትን እያሳለፈ ይገኛል። ሰንደርላንድን ለቆ ወደ ፈረንሳዊ ክለብ ማርሴ እንደዚሁ ማምራቱ ይፋ ተደርጓል። የካሪም ቤንዜማ ዝውውር በትልቁ ይጠበቅ ነበር። በሳውዲ አል ኢቲሃድ ክለብ ያለፉትን 2 ዓመታት ቆይታ ካደረገ በኋላ ክለቡ ለዚህ ለ38 ዓመቱ
አጥቂ አዲስ ኮንትራት ለማቅረብ ዳር ሲል ቆይቷል። ያለ ደሞዝ ከሌሎች አማራጮች ከሚገኝ ገቢ የጥቅም ተጋሪ እንዲሆን ያለ ደሞዝ የካሪም ቤንዜማን ኮንትራት ለማራዘም ክለቡ ያደረገው ጥረት አልተሳካለትም። እንዲሁም ፈረንሳዊው የባልኦን ዶር አሸናፊው ተጫዋች ጉዳዩን ክብረነክ ብሎታል። እንዲሁም በተለይ ያልጠበቀው የኮንትራት ማራዘሚያ ሂደቱ መጨናገፉን ተከትሎ ወደ ሌላኛው በሳውዲ ኢንቨስትመንት ፈንድ ወደሚደገፈው ሌላኛው የሳውዲ ክለብ አልሂላል ባልተገለጸ የዝውውር ዋጋ እንዳመራ ይፋ ተደርጓል። በዚህ በጥር የተጫዋቾች የዝውውር መስኮት ያን ያህል ትልቅ ዝውውር አልተፈጸመም፣ ደግሞም አጓጊ አልነበረም። የዝውውር መስኮቱ በእርግጥ የተወሰኑ ወሳኝ የሚባሉ ዝውውሮች እንደዚሁ የተፈጸሙበት ነበር ማለት ይቻላል። ነገር ግን በመጨረሻ የዝውውር መስኮቱ መዝጊያ